የአባዬ ስልክና ባዮሎጂ። እንዲህ እንደ ዛሬው በየሰው ኪስ ሳይልከሰከስ በፊት ስልክ ተአምራዊ የሀብት መለኪያ ነበር። አቤት ስልክ እንዴት እንደሚከበር እንደሚፈራ! ያኔ ኔትወርክ እንጂ ስልክ አልነበረም። ዛሬ ግን ስልክ እንጂ ኔትወርክ የለም። እንግዲህ በሰፈራችን አንድ የቤት ስልክ ብቻ ነበር የነበረው። ስሙ ደግሞ የአባዬ ስልክ። ብዙ የሰፈር ሰው የኔን እናት ጨምሮ በዚህ ስልክ ነበር የሚጠቀመው። ደግሞ ድምፁ የትና የት እንደሚሰማ ኪሊሊሊሊ ሲል የመንደሩ ሰው ሁሉ ስራ ያቆማል። ወጣቶች ፍቅረኞቻቸው የደወሉ መስሏቸው የያዙትን ስራ እርግፍ አድርገው ጆሮና ልባቸውን ያቆማሉ። እናቶችም ሊጥ እያቦኩም ከሆነ ነጭ የቦክስ ጓንት ያጠለቁ መስለው ብቅ ይላሉ። የአባዬ ስልክ ድምፅ መቼም አይረሳኝም። አሁን የመጡ ስልኮች ቢዘፍኑ ቢንቀጠቀጡ የአባዬን ስልክ ድምፅ ከአእምሮዬ ሊፍቁት አልቻሉም። ስልኩ ሲጮህ ልጆቻቸው አረብ ሀገር ያሉ እናቶች ልባቸው ይሰቀላል። እናቴ ራሷ አቡቹ እስቲ እሱን ቆርቆሮ ቀንሰው ትላለች። ቴፑን ማለቷ ነው። እንግዲህ ይሄ ሁሉ ሰው እንዳቆበቆበ የአባዬ ልጅ ቡጡጡ በራቸው ላይ ትቆምና እማማ ፋጤ ስልክ ከውጭ ነው ቶሎ በሉ ብላ ትጮኻለች። እማማ ፋጤ ወደ አባዬ ቤት ሲሮጡ ሌላው ጎረቤት ወደ የሥራው ይመለሳል። ስልኩ በተደጋጋሚ የሚጮኸው ለበዓል አካባቢ ነው፣ በተለይ ለአዲስ ዓመት። ቀላል ስልክ እንዳይመስላችሁ። በዚህ ስልክ ስንቱ ከውዱ ጋር አውግቷል። ስንቱ የውዱን መርዶ ተረድቶ በድንጋጤ ስልኩ የተቀመጠበት ጠረጴዛ ስር ተጠቅልሏል። ስንቱ ከጠፋ ዘመዱ ተገናኝቷል። ስንቱ ብር እንደተላከለት ሰምቶ ፈንጥዟል። አረ ስንቱ ወደ አባዬ ቤት ሲንደረደር እንቅፋት አንጉሎት በአፍጢሙ የተተከለ ጥፍሩ የተነቀለ አለ። ለምሳሌ የአረጋሽ ጥፍር ተጣሞ የቀረው ወደ አባዬ ቤት ስትሮጥ እንቅፋት አንጉሏት ነው። አረጋሽ ህመሙን ቻል አድርጋ ስልኳን አናገረችና ልክ ስልኩን ስትዘጋው ውይ ብላ ጮኸች። መርዶ የሰማች ነበር የምትመስለው። በኋላ ሲጣራ ከስልኩ በፊት ለመታት እንቅፋት ነው ያለቀሰችው። ጥፍሯ ግን ተጣሞ ቀረ። ይሄ ስልክ ብቻ አይደለም። ጩኸቱ የምስራች ነው። ጩኸቱ መርዶ ነው። ከመንደራችን በላይ ያለው የጊዮርጊስ ቤተ ክርስቲያን ደውል ድምፅ የአባዬን ስልክ ጩኸት ያህል ግርማ ሞገስ የለውም። ለመንደርተኛው የእኛን መንደር ሰዎች ወፍራም እንጀራ፣ ደንዳና ናፍቆትና ፍቅር በቀጭን የስልክ ሽቦ ውስጥ ተጉዞ የሚያርፍበት ኬላ የት ነው ቢሉን የአባዬ ቤት እንል ነበር። ይህን ስልክ በጉጉት ከሚጠብቁ ቤተሰቦች መካከል የኛ ቤተሰብ አንዱ ነበር። አባቴ ለሥራ ከኛ ርቆ ይኖር ስለነበር እኛ ልጆቹን የሚመክረው ለሚስቱም የሆዱን የሚናገረው በአባዬ ስልክ ነበር። እንደውም ግንባር ቀደሙ የአባዬ ስልክ ተጠቃሚ ቤተሰብ የኛ ቤተሰብ ነበር ማለት ይቻላል። ታዲያ አባቴ ለበዓል ሲመጣ ለአባዬ የሆነ ነገር ይዞ ስለሚመጣ ስልክ ስንጠራ ቤተሰባዊ ቃና ባለው መንገድ ነው። ስልክ ብቻ አንባልም። እንዳይቆጥርበት ፍጠኑ ጋሼ ነው የሚል ማስጠንቀቂያም ይጨመርበታል። ለምሳሌ አባቴ ሲደውል እናቴ ከፊት፣ እህቴ ከኋላ፣ ወንድሜ ቀጥሎ፣ እኔ ትንሿ እህቴ ተግተል ትለን እንሄዳለን። መጀመሪያ እናቴ ናት የምታናግረው። ድምጿን ቀንሳ ፊቷን በአፍረት በናፍቆትና በፍቅር ተጥለቅልቆ ብዙ አዎና አይ የበዛበት ንግግር ታደርጋለች። አዎ 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 አይ። የአባዬ ስልክ ደግሞ ለክፋቱ ይጮሃል። በአሁኖቹ የእጅ ስልኮች ቋንቋ ላውድ ስፒከር ያደረጉት ይመስላል። እንደምናይሽ ምን ነው ድምፅሽ ጎረነነ? አመመሽ እንዴ እኔ እናት ይላል አባባ። አይ ደህና ነኝ ትላለች እናቴ። አንዳንድ የፍቅር ነገርም ስለሚናገር ቶሎ መሰናበት ትፈልጋለች። ቀጣይ ተረኛ ትልቅ እህቴ ናት።
ምን ልላክልሽ? ስኒከር ጫማ? እሺ። ነጭ? እሺ የኔ ማር፣ ድምፁ ውስጥ መናፈቅ አለ። እንደ ባለፈው ደግሞ ሰፊ እንዳታመጣ። እሺ የኔ ቆንጆ። ወንድሜ ይቀጥላል። ታኬታ ጫማ ባለብሎን ጫማ አለ እንዴ? ይላል አባቴ በግርም። እንክት። እሺ እፈልጋለሁ። አንተ ብቻ እናትህን እንዳታስቸግር፣ በደንብ ተማር። እኔ አባትህን አናገር ስባል አላናገርም። አብሬ ሮጬ የአባዬ ቤት ድረስ ሄጄ ግን ብሞት አላናገርም። እናቴ ትበሳጫለች። እሺ ምን ላምጣልህ ይልሃል ትላለች በብስጭት። ምንም። እምባዬ ይመጣብኛል። አባቴን እወደዋለሁ፣ ግን በስልክ አላናገረውም። ለምን ቢባል መልስ የለኝም። የተባለው ነገር ሁሉ ሲመጣ ግን እህቴ ያንን ሁሉ ማብራሪያ ሰጥታ ጫማዋ ይሰፋል ወይ ይጠባታል። ወንድሜ ባለብሎን ታኬታ አይመጣለትም። አረ እንዲያ የሚባል ጫማ የለም ይለዋል አባባ። እኔ ግን ምንም ሳልናገር ምርጥ ነገር ይመጣልኛል። አባቴ እኔን ራሴን እስኪመስለኝ ምርጫው ትክክል ነው። እኛ ሰፈር አንዲት ሴት ጎረመሰች የምትባለው በአባዬ ስልክ ቤተሰብ ወይም ዘመድ ያልሆነ ወንድ ከደወለላት ነው። ሁሉም ሴቶች ለፍቅረኞቻቸው የአባዬን ስልክ ነው የሚሰጡት። ወንዶችም አልፎ አልፎ ይሰጣሉ። ታዲያ አባዬ ቤት የተወራችው ነገር ስልኩ እንደ ሜጋፎን እየጮኸ ሚስጥሩን ስለሚዘራው ጎረቤቱ ጋር ወዲያው ይደርሳል። ሮማን የያዘችው ልጅ ሹፌር ነው መሰል። ሁልጊዜ ከተለያየ ሀገር ነው የሚደውለው። አትኝም ሙጅ እንዴ! አንዴ ከጅቡቲ አንዴ ከሞያሌ ቢጡ ሲያወራ ሰምታን የነገረች። ቢጡ የአባዬ ልጅ ናት። ማን ከማን ጋር አወራ፣ ምን አወራ የሚለውን ለመንደሩ የምታዳረሰው እሷ ናት። እንዲህ እየተባለ በቃ የተወራው የተደረገው ሁሉ ሰፈር ውስጥ ይናኛል። አንዲት ሴት ወይም ወንድ በአባዬ ስልክ ካልተደወለለት ጉርምስናው እውቅና አያገኝም። አንዲት ሴት ስልክ ማናገርና አለማናገሯ የጸባይ መለኪያ ሆኖ በመንደርተኛው ያስወቅሳታል ወይም ያስመሰግናታል። ውይ እሷ አንገቷን የደፋች አባዬ ቤት አንድ ቀን ረግጣ አታውቅም ይባላል። ወይም ይህች ልጅ አባዬን ቤት አዘወተረች፣ መዘዟን እንዳትመዝ ይባላል። ታዲያ የአባዬን ቤት ከማይረግጡ ጨዋ ጎረምሶች መካከል አንዱ እኔ ነበርኩ። 8ኛ ክፍል ስደርስ ጨዋነቴ ተገሰሰ። የ8ኛ ክፍል የባዮሎጂ አስተማሪያችን እትዬ መክሊት በጣም አይናፋር ሴት ነበረች። ምዕራፍ 9 የስነ ተዋልዶ አካላት በሚል ርዕስ ላይ ስንደርስ ፊቷ ቀልቶ እያፈረች ስታስተምረን ትዝ ይለኛል። የስነ ተዋልዶ አካላት እንግዲህ ያው ወንድና ሴት ያው ጭንቅ ይላታል እትዬ መክሊት። እኛ ደግሞ ጆሮ ብቻ እንሆናለን። 60 የምንሆን የአንድ ክፍል አጉል ዕድሜ ላይ ለምንገኝ ተማሪዎች ይህ ጉዳይ የነፍስ ጉዳይ ነበር። የምንጓጓለት ለመስማት የምንሰስትለት የስነ ተዋልዶ አካል ነገር ልባችንን ሰቅሎት ትንፋሻችንን ውጠን እንቁለጨለጫለን። በክፍለ ጊዜው መርፌ ቢወድቅ ይሰማ ነበር። ውይ ምን ነው ሁል ጊዜ እንደዚህ በትኩረት በተከታተላችሁ? አያችሁ፣ መማር ለራስ ነው። ትምህርት ሀገርን ይቀይራል። ያደጉት ሀገሮች ዝም ብለው አላደጉም። ትምህርት እኛ ስለ ስነ ተዋልዶ አካላት ለመስማት ጓጉተን እትዬ ምክር ምክሯ ሲያልቅባት ወንድ ልጅ ሲጎረምስ ፂም ማውጣት፣ የተለያየ የሰውነት ክፍሉ ላይ ፀጉር ማብቀልና ድምፅ መጎርነን ይጀምራል። ገባችሁ? ስምረት እጇን ታወጣለች። ፀጉር የሚወጣባቸው የተለያዩ አካላት የትኞቹ ናቸው ቲቸር? ውይ አንቺ ደግሞ ፈተና ላይ የማይመጣ ነገር ምን አጠያየቀሽ? ትልና ታፍራለች እትዬ። ሁላችንም እንስቃለን። መስፍን እጁን ያወጣል በተራው። የመስፍን እጅ ማውጣት ይገርመናል። በገመድ አስረው ቢጎትቱት እጁ የማይዘረጋ ልጅ ዛሬ እጁን ሲያወጣ ይገርመናል።
ሽባ የተተረተረ ያህል በግርምት እንመለከተዋለን። ሴት ስትጎረምስስ ምን ምልክት ይታይባታል ብሎ ይጠይቃል። ክፍሉ በሳቅና በጩኸት ይደበላለቃል። እትዬ ታፍራለች። ዝም በሉ፣ ልክ ነው ጥያቄው። የምን መገልፈጥ ነው? እስቲ ከእናንተ ይህንን ጥያቄ የሚመልስ ትልና እኛኑ ታጋፍጠናለች። ቶማስ እጁን ያወጣል። ሴት ስትጎረምስ ያው አለ አይደል ብሎ ደረቱ ላይ እጆቹን ያሳርፍና እንደ ጡት ያጎብጣቸዋል። የክፍሉ ተማሪ በሳቅ ያውካካል። እትዬ በሀፍረት መግቢያው ይጠፋባታል። ድንገት አንደኛችንን ትጣራለች። አብርሃም! አቤት እላለሁ በድንጋጤ። የሴት ልጅ ጉርምስና ምልክቶች ምን ምንድን ናቸው? በፍርሃት ላብ እያለኝ ሞከርኩ። ስልክ። ምን ስልክ ማለት? የአባዬ ስልክ። ክፍሉ በሳቅ ተንጫጫ። ጥያቄው አልገባህም ብላ እንደ መቀመጥ ምልክት አሳየችኝ። መልሱ ስላልገባት ጥያቄው አልገባህም ትላለች እንዴ ብዬ አኮረፍኩ። አጎጠጎጤ፣ የድምፅ መስረቅረቅ፣ የዳሌ መስፋትና የወር አበባ ማየት የሴት ልጅ ጉርምስና ምልክቶች መሆናቸውን ባዮሎጂው ነገረን። ትዕግስት የምትባል የክላስ ልጅ የወደድኩት በዚያው ሰሞን ነበር። ትዕግስት ቆንጆ፣ በነፃነት ያደገች የሀብታም ልጅ ናት። ቤታቸው ስልክ አላቸው። ብቸኛ ችግሯ አውርታ የማትጠግብ ሳታቋርጥ ሙሉ ቀን የምታወራ ወረኛ መሆኗ ነበር። ስታወራ በጣም ትጮኻለች። በቃ ቀስ ብሎ ማውራት አትችልም። ሁሉን ነገር ለመሞከር የቸኮለች ከመሆኗ ብዛት ጓደኛ እንሁን ብዬ በጠየኳት በቀጣዩ ቀን ከክፍላችን ኋላ ተቀምጠን ጉንጬን ስማ አስነዘረችኝ። ከምር ነዘረኝ። በቀጣዩ ሳምንት ከንፈሬን ስማ ንዝረቱን ከፍ አደረገችው። በጣም ስለወደድኳት ከትምህርት ቤት ውጪ ላናገራት ፈልጌ የአባዬን ስልክ ቁጥር ሰጠዋት። አንድ ቀን ከወደ አባዬ ቤት ስሜ ተጠራ። አብርሽ ስልክ። አቤት መጣሁ አለች እናቴ። ጋሻ አይደለም አብርሽን የሚፈልግ ሌላ ሰው ነው አለች ሚጣ። ሌላ ሰው የታወቀ ነው ትርጉሙ። አባዬ ቤት ስደርስ የገጠመኝ ነገር አስደንጋጭ ነበር። ቀኑ የኪዳነ ምሕረት ቀን ስለነበር አባዬ ቤት ዝክር ተደርጎ ጠበል ጣዲቅ ስለነበር ከሩቅም ከቅርብም የተሰበሰበው ጎረቤትና ዘመድ አዝማድ ግጥም ብሎ ያውካካል። መራመጃ እንኳ አልነበረም። ግጥም ብሎ በሰው ተሞልቷል ቤቱ። ደግሞ ለክፋቱ ስልኩ ስር ያለች ኩርሲ ላይ እማማ በላይነሽ የሚባሉት የሰፈራችን ነገረኛ ባልቴት ተቀምጠዋል። ገና ከመግባቴ ለከፉኝ። አቦቹ አንተም መጣ ና አለፍ በዚህ አሉኝ። የደወለችው ትዕግስት ነበረች። በሆነ ነገር ተደባብረን ስለነበር አትደውልም ብዬ ነበር። ትዕግስት በባህሪዋ ጯሂ ናት። እንኳን የሚጮህ ስልክ ጋር ተዳምራ የስልክ ንግግር ሳይሆን ለዛ ሁሉ ሰው አዋጅ የምታውጅ ነበር የምትመስለው። አብርሽዬ! አቤት አልኩኝ ኮስተር ብዬ። ጸበል ቀማሹ ሁሉ ወሬ ቅመስ ተብሎ የተጠራ ይመስል ጭጭ ብሎ ጆሮውን ቀሰ